ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ህብስት ድራማ ተከታታዮች ላይክ፣ ሰብስክራይብ ያደረጋችሁ ምን ላይ ደርሰው ይሆን? እንዴትስ ሆነ ይሆን? ክፍል 15 ይዘን ቀርበናል። ሰላም ለእናንተ ይሁን። እንዲህ እያለች ትገኛለች። ማረፍም አይችል ለነገሩ ድሃ ሲባል ሰው ሁሉንም እንድታደግ ትችላለህ እያለች ትገኛለች። ሄርሜላ ካዶ አለም ጋር እየተነጋገረች የተሳካላት ይመስላል። ከብስት በተቃራኒ እኔ ሆንልሽ፣ እናትሽንም ትረጃታለሽ። አንቺ በጣም ቀልጣፋ ልጅ እንደሆንሽ ይገባሻል፣ በዚህ ስራሽ ደግሞ ሽልማት ይገባሻል እያት ነው። በተዋዋሉትና በተባባሉት እጅ ለእጅ ተያይዘው በአምላክም በነገሩ ተጠራጥሮ አባቱን እንዴት እንደጠላው ሁኔታው ሁሉ እንዴት እንዳስጠላው ለአባቱ ሲገልጥ የነበረው ሁሉም በዚህ ቂምና ጥላቻ በአቶ አለም በኩልና በሄርሜላ በኩል ይህን ልጅ አጥምደዋለሁ፣ እዚህ ቤት እጆችና እግሮችን ስር መሰረቴን መኖር አለብኝ እያለች ትገኛለች። ሄርሜላ እድሌን በአግባቡ መጠቀም አለብኝ ብላ ሄርሜላ ትገኛለች። ዛሬ በአምላክን በስካር ራሱን እንዲጥል ከእሷ ጋር እንዲተኛ አድርገዋለች። ይህ ነገር ለህብስት በጣም ከባድ ነው። ምናልባትም ሄርሜላ በእሷ ወጥመድ ስር ከፈለገች በመጥበል ስርካ እኔን አስከድዶኝ አብረን አድረናል በማለት ለህብስት ቪዲዮውን ልታሳያትም ትችላለች። እድሉ እየሰፋ ይመጣል ማለት ነው። በዚህ ሁኔታ በአምላክ ጀርባ ለጀርባ የሚሰጣጡ ይሆናል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? እስቲ ዛሬም የህብስት ድራማ ተከታተሉ። የጓደኛ ክፉ ሄርሜላ የወጣችበትን ዓላማ ምን አንግባ ወደዛ ቤት እንደተከሰተች በአምላክ ነገሩ ቀድሞ ቢገባም ህብስት ግን ታማኝ ጓደኛዬ ናት፣ በጣም የምወዳት እያለች ከልጅነቴ ጀምሮ እቃቃ ፈይተን አፈር ፈይተን ያደግን ጓደኛዬ ናት። አሁንም ቢሆን ከጓደኝነት ያለፈ እንዴት ነው የምመለከታት? ለበአምላክ እንዲህ እያለች በተደጋጋሚ እያስረዳችው ነው። በአምላክ ግን ከአቶ አለም ጋር እየተነጋገረች የተመዳመረች በተሰማ ባየ ጊዜ በአምላክ ይቺ ልጅ እባክሽ በጣም ክፉ ናት እያለ ለህብስት እያስረዳት ከዚህ በፊትም በአጠገብሽ ለሚኖሩ ሰዎች ራስሽን እንድትጠብቂ ነግሬሽ ነበር እያለ ይላታል በአምላክ ለህብስት። ህብስት ግን በፍጹም አሁንም መልካምነቷን እንደቀጠለችበት ነው። በአምላክ ግን ሁኔታዋን እንዳላማራት ህብስት መጠንቀቅ እንዳለባት ደጋግሞ ሲመክራት ቆይቷል። በሌላ መልኩን አቶ አለም ከሄርሜላ ጋር እንደተመካከሩት መሰረት ሁሉ ነገር በትክክል እየሄደ ቢመስላቸውም በአምላክ ወደ ክፍል መግባቱን ተከትሎ ይሄ ልጅ ግን እንዴት ነው የጠገበው? እኔና ሄርሜላ እየተመካከርን እያመሰገንኳን ካለ ድንገት ዘሎ ገብቷል። ሁሉም ነገር ተናግሮ አንቋሼ ተናግሮኝ ነበር የወጣው።